ኳስን በላቀ ደረጃ ከሚጫወቱትና ከኖሩት መካከል አንዱ ስሙ ሲጠራ የስታዲየም ጣሪያ የሚነቃነቅለት በየሜዳው የጎል ሪከርዶችን የሰበረ ዓለማችን በአምስቱ ማህጉሮች ያስደመመ ትልቁ ተጫዋች ክርስቲያኖ ሮናልዶ። ይህ ታሪክ የልጅነት ድህነት፣ የሕክምና ፈተና፣ የማይሸነፍ መንፈስ ራሱን በታሪክ መዝገብ ላይ በወርቅ ቀለም ከፍ አድርጎ የጻፈው የፖርቹጋሉ ንጉሥ የህይወት ታሪክ ነው። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የተወለደው የካቲት 5 ቀን በ1985 በፖርቹጋል ማዴራ ደሴት ዋና ከተማ በሆነችው ፉንቻል ውስጥ ነው። አባቱ ሆዜ ዲኒስ አቬሮ የአትክልት ቦታ ተንከባካቢ ሲሆኑ እናቱ ማሊያ ዶሎሪስ ዶ ሳንቶስ አቬሮ ደግሞ ምግብ አብሳይ ነበሩ። ሮናልዶ ያደገው ከሶስት ታላላቅ እህቶቹና ከወንድሞቹ ጋር በአንዲት ትንሽ ክፍል ውስጥ ነበር። ቤተሰቦቹም እጅግ በጣም ደሃ ነበሩ። የእግር ኳስ ፍቅሩ የጀመረው ገና በለጋ እድሜው ሲሆን የቤታቸው መስኮት ሰባሪ የሰፈር ልጅ ነበር። ሮናልዶ በቤት ውስጥም ሆነ በመንገድ ላይ ኳስ መምታት አይሰለቸውም ነበር። የእግር ኳስ ፍቅሩ የድህነት ኑሮን የሚያሸንፍበት ብቸኛ መንገድ እንደሆነ በውስጡ ያምን ነበር። አባቱ የቀድሞ የአሜሪካ ፕሬዝዳንት ሮናልዶ ዲገንን በማድነቅ ስሙን ሮናልዶ ብለው ሰየሙት። ይህ ልጅ ከድህነት ለመውጣት ህይወቱን ሙሉ ለእግር ኳስ ሊሰጥ ለእናቱ ቃል ገባ። በ10 ዓመቱ የአካባቢውን ክለብ ናሲዮናልን ተቀላቀለ። እዚህ እያለ ሁሉም ሰው ልዩ መሆኑን አስተዋለ። በ12 ዓመቱ ደግሞ ወደ ትልቁ ክለብ ወደ ስፖርቲንግ ሊዝበን ወደ ዋናው ምድር ተጓዘ። ለመጀመሪያ ጊዜ ቤተሰቡን ጥሎ ሲሄድ ተቸግሮ ነበር። የሀገሪቷን ቋንቋ ባለመቻሉ በጓደኞቹ ይሳቅበት ነበር። ነገር ግን ሁሉንም ነገር ተቋቁሞ በትጋት መስራቱን ቀጠለ። በ15 ዓመቱ ህይወቱን የሚቀይር አሳዛኝ ነገር ገጠመው። ሐኪሞች ፈጣን የልብ ምት እንዳለው አወቁ። ይህም በሽታ እግር ኳስ እንዲያቆም ያስገድደው ነበር። በእናቱ ፍቃድ ድንገተኛ የሌዘር ሕክምና ተደረገለት። ይህም ፈተና ተሻግሮ ከጥቂት ቀናት በኋላ ወደ ልምምዱ ተመለሰ። ሮናልዶን ሊያስቆመው የሚችል ምንም ነገር እንዳልነበር ግልጽ ነው። 2003 ዓ.ም ላይ ገና 18 ዓመቱ ነበር። ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር ባደረገው የወዳጅነት ጨዋታ የማንቸስተር ዩናይትድ ተጫዋቾች ሮናልዶን ሊያስቆሙት አልቻሉም ነበር። የማንቸስተር ዩናይትድ ተጫዋቾችም ወዲያውኑ ለአሰልጣኛቸው ለሰር አሌክስ ፈርጉሰን ይህን ልጅ መግዛት እንዳለበት አሳሰቡት። ፈርጉሰንም ሳይዘገዩ ሮናልዶን አስፈረሙት። የክለቡም የቀድሞ ታላቅ ተጫዋቾች ጆርጅ ቤስት እና ኤሪክ ካንቶና ይለብሱት የነበረውን 7 ቁጥር መለያ አለበሱት። ሮናልዶም የዩናይትድን ቀይ መለያ ለብሶ ታሪኩ ጀመረ። በዩናይትድ የነበረው በ6 ዓመት ቆይታ ውስጥ ከትንሽ ተሰጥኦ ተነስቶ ወደ ዓለም አቀፍ ኮከብነት ተቀየረ። ከቡድን አጋሮቹና ከሰር አሌክስ ፈርጉሰን ብዙ ተማረ። በማንቸስተር ዩናይትድ ካሳካቸው ድሎች መካከል 3 የእንግሊዝ ፕሪሚየር ሊግ ዋንጫ፣ 1 ቻምፒዮንስ ሊግ ዋንጫ፣ የግል ስኬቶች ደግሞ 2008 ላይ ደግሞ ባላንዶሩን አሳክቶ ነበር። በመቀጠልም 2009 ላይ በሰዓቱ በጣም ውድ በሆነ ዋጋ ወደ ስፔኑ ትልቁ ክለብ ወደ ሪያል ማድሪድ በጣም በውድ ተዘዋወረ። ይህ ጊዜም ሮናልዶ በእግር ኳስ የነገሰበት ጊዜ ነበር። በእያንዳንዱ ጨዋታ አዳዲስ ሪከርድ ያስመዘግብ ነበር። ክርስቲያኖ ሮናልዶ ከሪያል ማድሪድ ጋር አስገራሚ 9 ዓመታትን አሳለፈ። ከሪያል ማድሪድ ጋር ካሳካቸው ስኬቶች መካከል 4 ቻምፒዮንስ ሊግ፣ 2 የላሊጋ ዋንጫ እና 3 የክለቦች ዓለም ዋንጫ። በግሉ ካሳካቸው ስኬት መካከል ደግሞ 4 ባላንዶር በመብላት ዩናይትድ ከበላው 1 ባላንዶር ጋር አጠቃላይ 5 ባላንዶር አለ። በዚህ ጊዜ ከሊዮኔል ሜሲ ጋር የነበራቸው ፉክክር የዓለምን ትኩረት ስቦ ነበር። በዚህ ጊዜ ሮናልዶ ከክለቡ ውጪ ለሀገሩ ምንም አላበረከተም ብለው ሲተቹት ነበር። በ2016 ግን የብሔራዊ ቡድኑ መሪ በመሆን ፖርቹጋልን የዩሮ ዋንጫ እንድትበላ አድርጓታል። በዚህም ስኬት ታላቅነቱን አረጋገጠ። ከዚህም በኋላ 2019 ላይ ከፖርቹጋል ጋር ኔሽን ሊግን አንስቷል። ከዚህም በኋላ የጣሊያኑ ታላቅ ክለብ ወደ ሆነው ወደ ዩቬንቱስ በመቀላቀል 2 የሴሪ ኤ ዋንጫ አንስቷል። ከዛም 2023 ላይ ወደ ቀድሞ ክለቡ ማንቸስተር ዩናይትድ ተመለሰ። በሰዓቱም ማንቸስተር ዩናይትድን ያሰለጠነ ከነበረው ከኤሪክ ቴን ሃግ ጋር አለመግባባት ተፈጥሮ ወደ ሳውዲ አረቢያ አልናስር ወደ ተባለ ቲም ተቀላቀለ። ሮናልዶ በእግር ኳስ ታሪክ ከ950 ጎል በላይ ለሀገሩና ለክለቡ አስቆጥሯል። የክርስቲያኖ ሮናልዶ ታሪክ የትጋት የትኩረትና ራስን የመስጠት ማሳያ ነው። ሱ የሚለው መፈክሩ በየሜዳው የድል ምልክት ሆኗል። ችሎታ ያለ ትጋት ከንቱ ነው። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ በቀላሉ እግር ኳስ ተጫዋች አልሆነም። እሱ የማይበገረው የሰዎች ምልክት ነው። ታሪኩ ለትውልድ የሚተላለፍ ታላቅ ቅርስ ነው። የክርስቲያኖ ሮናልዶ ታሪክ ይህን ይመስል ነበር። በቀጣይ የማንን ታሪክ እንዳቀርብላችሁ እንደምትፈልጉ ኮመንት ላይ አስቀምጡልኝ። እናም እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ።